ነብይ መሆኑን ታውቃለህ አይደለ? ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ መሆኑን እኔ ላረጋግጥልህ እችላለሁ፣ በመጽሐፍ ቅዱስ ማለት ነው። ነብይ ነው አይደል? ኢየሱስ ክርስቶስ ችግር ነው። ረሱል ነብይ ነው። ነቢያት በሙሉ ነቢያት ይጠቀለሉበታል። ሁሉ ነገር መጽሐፍት፣ ሁሉ ነገር ወደ ክርስቶስ ነው፣ ስለ ክርስቶስ ነው የተጻፉት፣ በክርስቶስ ይጠቀለላሉ ነው የሚለው። ወይ ነብይ ነው አይደለም? ነብይ ነው አይደለም? ከነብይ በላይ ነው ክርስቶስ፣ ከነቢያት በላይ ነው። ነብይ እንደሆነ ይናገራል። ነብይ ነው አይደለም ነው ጥያቄው። አሁን ክርስቶስ ለምሳሌ አነጋገር ነው። ነብይ በሀገሩ አይከበርም ስላለ ነብይ ነው ማለት አይደለም። ማንኛውም ሰው እኔ አሁን ለምሳሌ ማለት ነው እኔ ነብይ ነኝ፣ ነብይ ልሆን እችላለሁ። ለምን ልሆን እንደምችል ልንገርህ ማለት ነው። የክርስቶስን ወንጌል ከተናገርኩት ጠየቅኩኝ ያለሁት አንዴ ነብይ ነው አይደለም ኢየሱስ ክርስቶስ እንደ መጽሐፍ ቅዱስ? አንተ ለምትፈልገው መልስ ኢየሱስ ክርስቶስ ነብይ ይሁን። እሺ ምን ችግር አለ? እኔ የምፈልገው አይደለም። አንተ የምታምንበትን መጽሐፍህን ነው የምትመልስልኝ። እንደ መጽሐፍ ቅዱስ ነብይ ነው ይላል አይልም? ኢየሱስ ክርስቶስ መጽሐፍ ቅዱስ ኢየሱስ ክርስቶስ ነብይ ነው ይላል። መጽሐፍ ቅዱስ ስለ ክርስቶስ ብዙ ነገር ይላል ማለት ነው። ኢየሱስ ክርስቶስ በነብዩ ብቻ አይወሰንም። ኢየሱስ ክርስቶስ ሰው ነው አይደለም? እንደ መጽሐፍ ቅዱስ ሰው ነኝ ብሏል አላለም? ኢየሱስ ክርስቶስ ሰው ነው፣ ፍጹም ሰው ነው። አሜን ነው። ዘመን ይሄ ባሪያ ነው አይደለም? እንደ መጽሐፍ ቅዱስ ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ኢየሱስ ክርስቶስ ባሪያ ነው አይደለም? የጠየቁህን መልስ። ወደሱ እንመጣለን። አንተ ልንገርህ፣ ኢየሱስ ክርስቶስ ፈጣሪ ነው አይደለም? ወደሱ እንመጣለን። ኢየሱስ ክርስቶስ አንተ እኮ ለምትጠይቀው ጥያቄ በጥያቄ ነው የምመልስልህ። ኢየሱስ ክርስቶስ ፈጣሪ ነው አይደለም? መጽሐፉ ላይ ያለውን እየጠየቀው ያለው ኢየሱስ ክርስቶስ ባሪያ ነው አይደለም? ይኸውልህ እሱ መንፈሳዊ አገላለጽ ነው። ኢየሱስ ክርስቶስ በሰውነት ማንነቱ ነው ስፒሪቹዋል መንፈሳዊ አመጣጡ ለእግዚአብሔር በሰውነት ሲታዘዝ እንደ ባሪያ ይሆናል እንጂ ባሪያ አይደለም። ኢየሱስ ክርስቶስ ባሪያ ነው። ማናችንም ባሪያ አይደለንም። ባሪያ ነህ አንተም። ማስረጃ ልስጥህ። እኔ የእግዚአብሔር ባሪያ የምሆንበት ሲቹዌሽን አለ እንጂ ባሪያ የሚለው ዴፊኒሽን ባሪያ ነህ አንተም ባሪያ ነህ። ኢየሱስም ባሪያ ነህ። ችግር የለውም። ግን አሁን ዋናው ነገር ኢየሱስ ክርስቶስ አትጮህ እንደ ረጋበል። ስለዚህ ባሪያ መሆንህን አመንክ ማለት ነው። ብለፈው እሱ አንተ ለምትፈልገው አጀንዳ እኔ ምንም ችግር የለብኝም። ፈልገው ሳይሆን መጽሐፍህ ላይ ያለውን ነው የማሳምነህ። እኔ የምፈልገው አይደለም። እኔ ጥያቄ ብቻ ነው የማቀርብልህ። ባሪያ ነህ አይደለም? እንደ መጽሐፍ ቅዱስ አንተ ባሪያ ማለት እኮ አገልጋይ ማለት እኮ ነው። ስለዚህ ባሪያ ነህ አይደለ? ኢየሱስም ባሪያ ነው። አገልጋይ ነኝ፣ እግዚአብሔር አገልጋይ ነኝ እንዴ። በጣም ጥሩ። ስለዚህ ይህ ኢየሱስ ክርስቶስ ነብይ የነበረው ሰው የነበረው ባሪያ የነበረው ለአምላኩ ወደ አምላኩ ይጸልያል አይደለ? እንደኔ እናንተ ሰው በፍጹም ሰውነቱ ሲመጣ የእግዚአብሔርን ዓላማ ሊያገለግል ነው የመጣው። እግዚአብሔርን እኮ ሊያገለግል ነው የመጣው። ኢየሱስ ክርስቶስ ለአምላኩ ይሰግዳል አይደለ? ይሰግዳል፣ በሰውነቱ ይሰግዳል። ኢየሱስ ክርስቶስ አምላኩን ይገዛል አይደለ? በጣም ይፈራዋል አምላኩን አይደለ? እግዚአብሔር ራሱ ለክርስቶስ ይሰግዳል። ላረጋግጥ ይችላል። እግዚአብሔር ለክርስቶስ ይሰግዳል። እግዚአብሔር ራሱ የተናገረው ነው። ግባ ላሳይ። መጽሐፍ ቅዱስ ላይ ላሳየልህ። ባይብል ላይ ላሳያ፣ ላረጋግጥልህ። ባይብል ላይ እሺ። አትጮህ፣ ቀስ በል። በምጠይቅ ጊዜ ትመልሳለህ። እሺ። ቀስ በል። ኢየሱስ ክርስቶስ ለአምላኩ ይገዛል አይገዛም? ኢየሱስ ክርስቶስ ይገዛል። አዎ ይገዛል። እሺ። ኢየሱስ ታዲያ በምንድን ነው የተለየው ከሰዎች? ኢየሱስ ክርስቶስ የበኩር ልጄ ሲለው እግዚአብሔር ማለት ነው። እግዚአብሔር የበኩር ልጄ ሲለው አንተ የበኩር ልጄ ነህ ሲለው ማለት ነው። ከክርስቶስ በፊት የተወለዱ ብዙ ሰዎች አልነበሩም? ኤልያስ እና ኤርሚያስ ራሳቸው ከክርስቶስ በፊት አልተወለዱ? እንዴት ነው እግዚአብሔር ክርስቶስ ለእግዚአብሔር አዳም ከክርስቶስ አልቀደመም? አብርሃም ከክርስቶስ አልቀደመም? ክርስቶስ እንዴት ነው እግዚአብሔር የበኩር ልጄ የሚለው? የበኩር ልጄ የሚለው ዓለም ገና ሳይፈጠር የነበረ እቅድ አለ። ስለዚህ ክርስቶስ የተወለደው መልስ ስለዚህ ምንድነው የበኩር ልጅ ተብሏል? ከሱ በፊት ብዙ ሰዎች አሉ። ከኢየሱስ ክርስቶስ በኩል የበኩር ልጅ የተባለ እግዚአብሔር የበኩር ልጅ ያለው አካል እንዳለ ታውቃለህ?
ኖ ኖ ለእግዚአብሔር የበኩር ልጁ ክርስቶስ ነው። ና ላሳይህ እንግዲህ አሁንስ ኦሪት ዘጸአት ምዕራፍ 4 ቁጥር 21 መጽሐፍ ቅዱስ ይዘህ አለኛው ኦሪት ዘጸአት ምዕራፍ 4 ቁጥር 23 ምን ይላል? እንትን ሊወጣብኝ ነው። እንዳትወጣ የሚያስወጣ ከሆነ ያጣላላችሁ። ኦሪት ዘጸአት ነው ያልከው? ዘፍጥረት ነው ያልከው? ኦሪት ዘጸአት ምዕራፍ 4 ቁጥር 23 ይሄ ሚስጥር ይገባሃል? እስራኤል ማን ነው? አንብብ ምን ይላል? አንብበው። ቶቶ እስራኤል የበኩር ልጅ ነው አለ አይደለም? አንብብ ቃሉን። ኢየሱስ ክርስቶስ ከእርሱ በፊት የበኩር ልጅ የለም ብለኛል። አንብበው ምን ይላል? ይሄ ምስጢር ይገባሃል? አንብበው። ጌታ ሰው አንብበው ምን ይላል? አንብበው ምን ይላል ቃሉ? እኮ እስራኤል የበኩር ልጅ ነው ይላል። አይዋ መቼ ነው ይሄ ቃል የተባለው? ለሙሴ ለፈርዖን ያለው ነው። አይዋ አይደለም፣ እግዚአብሔር ነው ባዩ። እስራኤል የበኩር ልጅ ነው እያለ ነው፣ ሙሴ አይደለም እኮ። በፈርዖን አፍ በሙሴ አፍ ነው እግዚአብሔር የተናገረው ለፈርዖን። ስለዚህ እግዚአብሔር የበኩር ልጅ እያለ እስራኤልን ይጠራዋል። እስራኤል ማን ነው? እስራኤል ያዕቆብ ነው። አሜን ጌታ ሰው። ስለዚህ ያዕቆብ የበኩር ልጅ ነው ለእግዚአብሔር ጌታ። ያዕቆብ ሁለተኛ ልጅ ነው አላ እንደዛ ነው አይልም? እንደዛ ኖ በመጽሐፍ ቅዱስ እኮ እንገር ማለት ነው። ያዕቆብ መጽሐፍ ቅዱስ አልገባህም ጭራሽ። ያዕቆብ ይስሐቅ ሁለት ልጆች ረጋ በል ምን ብሎ ነበር ቅድም? ኢየሱስ ክርስቶስ ነው የበኩር ልጅ፣ ሌላ የበኩር ልጅ የለም ብሎ ነበር አይደለ? እዚህ ጋር ቀጥታ ማንን ያዕቆብ እንደሆነ የበኩር ልጁ አስቀመጠ። ከኢየሱስ ክርስቶስ በፊት የመጣው ማን ነው? ያውና ያዕቆብ የበኩር ልጅ ተብሏል። እና ላሳየህ፣ ዘመንህ ይባረክ። ይሄ ቢባል እንዳወር ኢየሱስ ክርስቶስ የበኩር ልጅ ቢባል አምላክ ያደርገዋል። ጭራሽ አምላክ ለማድረግ የሄዳችሁበት ነገር ስለሱ ገና አላወራንም፣ ግን የበኩር ልጅ የተባለው እሱ ብቻ ነው አለ። ያው እና እዚህ ጋር ይታያቸዋል። ይሄ ነው እስራኤል የበኩር ልጅ ነው አለ። ማን ነው እስራኤል ስለው ያዕቆብ ነው አለ። ስለዚህ ያዕቆብ የበኩር ልጅ ነው። ያዕቆብ የበኩር ልጅ ነው ለእግዚአብሔር። ሙሴ ነው ያለው አለ። ላ ሙሴ አይደለም፣ ያውና እግዚአብሔር አለ ነው የሚለው። ፈርዖንም እግዚአብሔር እንዲህ ይላል፣ ያው ፈርዖንንም አለ። ማን ነው ባዩ? ሙሳ ለፈርዖን እየነገረው ነው። ምን አለ እግዚአብሔር? እግዚአብሔር እንዲህ ይላል እስራኤል የበኩር ልጅ ነው አለ። ሙሴ ነው ያለው ትላለህ? ሙሴ አይደለም ባዩ፣ ራሱ እግዚአብሔር ነው ባዩ። ጥያቄ ያለ ይቀጥል። ለጌታ ሰው ሙሴ እግዚአብሔር እንዲህ ይላል ብሎ ለፈርዖን ሙሴ ነው እግዚአብሔር እንዲህ ይላል እግዚአብሔር ነው ያለው። በሙሴ በኩል አድርጎ በነቢዩ ሙሴ በኩል አድርጎ ለፈርዖን የተናገረው ንግግር ነው፣ አባባል ነው አይደለም? ስለዚህ ያዕቆብ በመጽሐፍ ቅዱስ ላይ የማይገባ ነገር አለ። አንድ ነገር ልንገርህ ማለት ነው። ለሁለተኛ ጊዜ አሁን ሶስተኛ ከደገምክ ትወጣለህ። በስነ ስርዓት አውራ። ቅድም ተናገርክ፣ ዝም አልኩህ። የማይገባህ ነገር አልክ። አንተ የማታውቀው ነገር እኮ ነው ዛሬ ያሳየው። ገብቶሃል አይደለ? ከዚህ በላይ መግባት አለ እንዴ? የበኩር ልጁ ብላ አንጠልጥለህ እስከዛሬ ኢየሱስን ብቻ ይዘህ ስትሄድ ነበረ። ያው የበኩር ልጁ እስራኤል እንደሆነ አሳየው። ከፈለክ ሌላም የበኩር ልጅ ጨምርልሃለሁ። አዲስ አይደለም የበኩር ልጅ መባል። ይሄ ከእግዚአብሔር ዘንድ የበኩር ልጅ እያለ ይጠራቸዋል። ኤፍሬም የበኩር ልጄ ነው ይላል። ጥያቄ ያለ ይቀጥል። በስነ ስርዓት አውራሽ ማውራት ከፈለክ የጌታ ሰው እኔ ደግሞ ልውሰድሽ መጽሐፍ ቅዱስ ላይ ዕብራውያን ላይ ይልልኝ። ዕብራውያን አንድ
ይሄ ጨርስ ካለቀ አይደለ? ስለዚህ የበኩር ልጁ ኢየሱስ አይደለም። የበኩር ልጁ ኢየሱስ አይደለም። ጨርሳለህ? ሌላ የበኩር ልጅ አለ ከሱ በፊት ጥያቄ ያላችሁ ቀጥሉ። አዳይ ጥያቄ አለሽ? ዕብራውያን ላይ ሄድልኛ፣ ዕብራውያን መጽሐፍ ላይ ሄድልኝ። አንተ በተፈለከው አንድ ጨረስክ ወይ? ኢየሱስ ክርስቶስ ሳይሆን ያዕቆብ ነው የበኩር ልጁ። ይሄን ጨረስክ? አልቀበልህማ። እኔ እኮ አባባሉ ስላልተግባባን ትቼዋለሁ። እሱ እኔ ደግሞ ለምፈልገው እግዚአብሔር ራሱ የተናገረው ዕብራውያን ላይ በአጠቃላይ ዕብራውያንን ብታነበው ብዙ ነገር ታገኝበታለህ። የበኩር ልጅ ምናምን የሚለው ሌላ ቦታ ላይ እሱ እንትን ማለት ሌላ ጉዳይ ልንገርህ ማለት ነው። አሁን አምላክ አይወልድም አይዋለድም ትላላችሁ እናንተ አይደለም? አምላክ አይወልድም አይዋለድም ትላላችሁ አይደለም? እውነት ነው የጌታ ሰው። አዎ ዕብራውያን አንድን አንብበው የምልህ ለዚህ ነው። ዕብራውያን አንድ ላይ ስታነብ የክርስትና ሚስጥር በሙሉ ስለ ክርስቶስ ሌላ ቦታ ላይ አንብበህ የክርስቶስን ከፍና ዝቅ ከማድረግ ይልቅ ዕብራውያን ምዕራፍ አንድን አንብበው ማለት ነው። እግዚአብሔር ራሱ ክርስቶስን አምላኬ ብሎታል። እሱን ታነበዋለህ። ዕብራውያን ነው እግዚአብሔር ኢየሱስን አምላኬ። አዎ ዕብራውያንን አንብበዋ። ዕብራውያንን ለምን ነው ያላነበብከው? ረጋ ብለህ ታወራለህ። ረጋ ብዬ አወራለሁ። ስለዚህ የእግዚአብሔር የበኩር ልጁ አሁን ኢየሱስ ሳይሆን ያዕቆብ ነው የሚለውን አግኝተሃል አይደለ? አይደለም፣ ኢየሱስ ክርስቶስ ነው የእግዚአብሔር የበኩር ልጅ። እሱን ላስረዳ ስል አልቀበልም አልከኝ። ተረጋጋ። እኔ ያመጣሁልህ ጥቅሱን አልቀበልም ብለሃል። እሱን ጥቅስ አይደለ? ሚስጥራዊ ንግግር ነው። አልገባህም? እሱ ለዚህ ያለ ሚስጥሩ ምንድን ነው? ንገረኝ። መጽሐፍ ቅዱስ ላይ ከዛ ቀድመህ ስታነበው ይስሐቅ 2 ልጆች ወለደ። የወለዳቸው ልጆች ማናቸው? ኤሳውና ይስሐቅ ናቸው። ትዊን ናቸው፣ መንታ ናቸው። ሁለቱ መንታ ሆነው በማህፀን ውስጥ እያሉ እግዚአብሔር ማህፀን ውስጥ ገብቶ እስራኤልን መረጠው ይላል፣ ይስሐቅን መረጠው ይላል። ግን በሊትራሊ በፊዚካሊ ግን የተወለደው ኤሳው ነው፣ ቀድሞ የተወለደው ማለት ነው። ይስሐቅ ቀጥሎ ነው የተወለደው፣ ሁለተኛ ነው፣ የበኩር አይደለም። ለይስሐቅ ያዕቆብ የበኩር ልጅ አይደለም፣ በሰውኛ አነጋገር ማለት ነው። እግዚአብሔር ግን ማህፀን ውስጥ መረጠው ይላል። ያ ማህፀን ውስጥ እግዚአብሔር የመግባት ብቃቱ ማህፀን ውስጥ ነገሮችን ስዊች የማድረግ ብቃቱን የሚያሳየው ምንድነው? ምሳሌያዊ አባባል ነው። ያ መጽሐፍ ምሳሌያዊ አባባል ነው። ምሳሌያዊ አባባልነቱ ምንድነው? ኢየሱስ ክርስቶስን እግዚአብሔር በማህፀን እንዴት እንደሚሰራው የበኩር ልጄ ባዩ ማን ነው? ይስሐቅ ነው ወይንስ እግዚአብሔር ነው ባዩ? የበኩር ልጄ የሚለው ይስሐቅ ነው ወይንስ እግዚአብሔር ነው? እግዚአብሔር ያዕቆብን የበኩር ልጄ አለው። ያለበት ምክንያት ለምንድን ነው? ያለበትን ምክንያት እኮ አልገባህማ። እኔ እኮ ያልኩ ለዛ እኮ ነው ያለበት ምክንያት ትርጉሙ እኮ እንደዚህ ነዋ። መጽሐፍ ቅዱስ ይኸውልህ፣ ትርጉሙን ካላወቅከው ማለት ነው። መጽሐፍ ቅዱሳዊ ትርጉሙ ምንድን ነው? ከክርስቶስ በፊት ብዙ ፊዚካል የተወለዱ ሰዎች ቢኖሩም ክርስቶስ የዛሬ 2000 ዓመት ሲወለድ ተረጋጋ። ቀድም ነበር ያለን ሲጀምር ኢየሱስ ክርስቶስ የበኩር ልጅ የተባለ ነው፣ ከሱ በፊት የበኩር ልጅ የተባለ የለም ስትለን ነበር አይደለ? ይሄ እኮ ነው ልንግባባ ያልቻልንበት ምክንያት። ለህ ነበር አላልክም? መልሱን መልስ። ኢየሱስ ክርስቶስ የበኩር ልጅ ብሎታል እግዚአብሔር። ከእርሱ በፊት አንድም የበኩር ልጅ የተባለ የለም ስትል ነበር ወይንስ አላልክም? ኢየሱስ ሚስጥሩን እኮ ነው እየነገርኩህ ብለሃል። አላልክም? አይደለም፣ ይሄ ቴክኒካል የሆነው መልስ። እንደዛ አይደለም። እሺ ቆይ ለአንተ አንድ ጥያቄ ልጠይቅህ። ወደ ዋናው ይሄ እኮ ቀላል ነገር እኮ ነው። በስነ ስርዓት ማውራት ነው። ያወራውን ነገር ብቻ ነው ድገም ያልኩት። ሲገባልን እየፎከረ እኔ ኢየሱስ ክርስቶስ ነብይ ነው፣ ሰው ነው፣ መልእክተኛ ነው፣ ባሪያ ነው፣ ለአምላኩ ይሰግዳል። ይሄ ሁሉ ካመነ በኋላ
አይ ከዚህ የሚለይበት ከሰዎች የሚለይበትን ነገር እስኪ ስጠኝ አልኩት። እንደ ሁላችንም ያደርጋል ኢየሱስ ክርስቶስ ሁሉን ነገር አስረዳት። ከዚያ በኋላ አይ ኢየሱስ ክርስቶስ የበኩር ልጅ ነው አለ። እግዚአብሔር በኩር ልጅ ብሎታል። እሺ ከሱ በፊት ያለው ካለ ባመጣልህ ሳራ የለም ጭራሽ አለ። ልክ ሳመጣለት ጊዜ ሚስጥሩ አልገባችሁም እና ነው። አሁን ቀጥታ ያችን ያልካትን ብቻ ድገማት። ከኢየሱስ ክርስቶስ በኩል በማን ነው? ከኢየሱስ ክርስቶስ በፊት አንድም የበኩር ልጅ ያለው እግዚአብሔር የለም ብለህን ነበር አይደል? ቀደም አሁን ይሄን መልስ። አንተ መስማት የፈለከው ነገር አይደለም። እኔ አይደለም አንተ የተናገርከው ብቻ አይደለም። መጽሐፍ ቅዱስ ላይ ከዛ በፊትም ከዛ በኋላም ብዙ ቦታ ላይ የበኩር ልጅ ምንም ማድረግ አይቻልም ያለውን ብቻ ነው ድገም ያልኩት። መድገም አልቻለም። የተናገረውን ቃል ማለት ነው።